ሰላም ሰላም እንደምን አላችሁ? የተዘጋጀው ኒው ሆሊስቲክ ሲኦሲ ቤዝድ የሚሰጡ ፕሮጀክቶችን በተሳካ እና በብቃት ተፈታኞች እንዲወጡ ለመርዳት ነው። ስለዚህ በዋናነት የምናየው ኢንቬንተሪ ቤዝድ ኦን ፐርፔቹዋል አንደር ፊፎ አንደር ሊፎ አንደር ዌትድ አቬሬጅ እንዴት ፕሮጀክቶችን መስራት እንችላለን የሚለውን የሲኦሲ ፕሮጀክት ጥያቄ ወስደን የምንሰራ ይሆናል ማለት ነው። ስለዚህ ፔሪዮዲክ እና ፐርፔቹዋል ዲፍረንሶቹን ለማወቅ ፔሪዮዲክ አንደር ፔሪዮዲክ እንዴት ይመዘገባል የሚለውን በፓርት 2 ላይ ስለሰራ ነው ወደኋላ መለስ ብላችሁ ማየት ይጠበቅባችኋል። ስለዚህ በዚህ ላይ የምናየው ምንድነው አንደር ፐርፔቹዋል እንዴት ይመዘገባል የሚለውን ነው። ሌትስ ሴይ ይህ የሲኦሲ ፕሮጀክት ነው። ፊድ ታክስ ማኒፋክቸር ኢን ዘ ፎሎዊንግ ኢንፎርሜሽን ኢን ሪሌሽን ቱ ኮሞዲቲ ቢጊኒንግ ኢንቬንተሪ ስንሰጠን 15 ዩኒት አት 30 ጁላይ 1 ላይ ፎር ሴልስ 5 ዩኒት አት 35 ጁላይ 10 ላይ ምን አረግን? ፐርቼዝ ድጋሚ ግዢ አካሂዷል 10 ዩኒት በ32 ብር። ጁላይ 11 ላይ ምን አረገ? ሽያጭ አካሂዷል ስንት? 12 ዩኒት በ39 ብር። ጁላይ 22 ላይ ስንት አድርጓል? 3 ዩኒት በ40 ብር ተሸጧል። ጁላይ 30 ላይ ፐርቼዝ አድርገናል ድጋሚ ግዢ አካሄደን 10 ዩኒት በ33 ብር። ይሄንን ቁጥሮች ከያዝን በኋላ ምን ይጠይቀናል? if the company used perpetual inventory system and FIFO costing method task 1 ምን ጠይቀን determine the cost of goods sold task 2 ምን ይጠይቀናል? determine ending inventory on hand at December at the end of the year task 3 ምን ጠይቀን determine the amount of gross profit። ስለዚህ አሁን ከታስክ 1 እንጀምር። በምን ይጠይቀናል? under FIFO ማለት ምን ማለት ነው? first out ማለት ምን ማለት ነው? መጀመሪያ የገባ እቃ ምን መደረግ መቻል አለበት? መጀመሪያ መሸጥ መቻል አለበት። ስለዚህ ወረቀትና እስክሪብቶ ይዛችሁ ተከታተሉ። መጀመሪያ ነገር ምን እንመዘግባለን? ዴት አለን፣ አክቲቪቲ ይኖረናል፣ ዩኒት አለን፣ ኮስት ይኖረናል፣ ዩኒት አውት ይኖረናል፣ ኮስት አለ። ኮስት ኦፍ ጉድ ሶልድ ዲተርማይን እናደርጋለን። ዩኒት አውት ታይምስ ኮስት ስናደርግ ኮስት ኦፍ ጉድ ሶልድ ነው ዲተርማይን የምናደርገው ማለት ነው። ከዛ አት ኢንድ ላይ ምን ያህል ቀረን የሚለውን ደግሞ ለማድረግ ባላንስ ዩኒታችንን እየመዘገብን አፕዴት እያደረገ ራሱን ስለሚመጣ ምን እያደረግን እንመጣለን? ባላንስ ዩኒቱን በዋጋው አባስተን ኮስት ኦፍ ኢንዲንግ ኢንቬንተሪ እያገኘን እንሄዳለን። ስለዚህ በዚህ መሰረት ቢጊኒንግ ኢንቬንተሪ ላይ ስንት ዩኒት ነው ያለው? 15 ዩኒት በስንት? በ30። ስለዚህ ይኸው ዴት ላይ ምን መዘገብን? ቢጊኒንግ ኢንቬንተሪ አክቲቪቲ ኦልሬዲ ኢንቬንተሪ ነው። ስንት ዩኒት? 15 ዩኒት በስንት? በ30። ስለዚህ ይህም ኮስት ላይ በሁለቱን ስናባዛን ስንት ይመጣል? 15 450 ይመጣል ማለት። ስለዚህ ምን እናደርጋለን? ምንም አዲስ የሰራነው ስራ ስለሌለ ኮስት ኦፍ ኢንዲንግ ኢንቬንተሪ ላይ እንመጣና እቺኑ 15 ዩኒት እንጽፋለን። ኮስቱ በስንት ይሆናል? በ30። ስንት ይመጣል? ኮስት ኦፍ ኢንዲንግ ኢንቬንተሪያችን 450 ኮስት ኦፍ ኢንዲንግ ኢንቬንተሪ ላይ ሆኗል ማለት ነው። ጁላይ 1 ላይ ምን አደረገ ይላችኋል? ጁላይ 1 ላይ ሴልስ አድርገናል 5 ዩኒት በስንት? በ35 ብር ሸጠናል አይደል? ስለዚህ አሁን እቺን ስንመዘግብ ምን ይደረጋል? ፐርፔቹዋል አፕዴት መደረግ ስላለበት እቺን 5 ዩኒት እንመዘግባለን ማለት ነው። ያው ዴት ላይ ጁላይ 1 አለን። አክቲቪቲ ሴልሳው ሽያጭ አካሄደናል። ስለዚህ ይኸው እዚህ ጋር ዩኒት አውት ላይ ወይም የተሸጡት ላይ 5 ዩኒት ሸጠና 5 ዩኒቷ ከየትንች የተሸጠችው? ከ15ቷ ዩኒት አይደል? ስለዚህ ስንት ብር የእያንዳንዱ ዋጋ ስንት ነው? 30። 5 ሲባዛ በ30 ስናደርግ ምን አገኘን? 150 ኮስት ኦፍ ጉድ ሶልድ መዘገበን ማለት ነው። ስለዚህ አሁን ደግሞ ምን ማድረግ አለብን? ባላንሳችንን አፕዴት ማድረግ አለብን አይደል? 5 ዩኒት ሸጠናል ካልን ከ15ቱ ስንት ይቀረናል? 10 ይቀረናል። 10ሯን በስንት ማለት ነው? በ30 አይደል? በ30 ስናደርጋት ስንት ትመጣለች ማለት ነው? የትዊል ቢ ስንት ይመጣል? 300 ይመጣል ማለት ነው። ጥሩ። ይሄንን ካደረግን አሁን ምን አድርገናል? ኢንቬንተሪያችንን እያየን አፕዴት እያደረግን ነው ማለት ነው። ድጋሚ ምን ይለናል? ጁላይ 10 ላይ ምን አደረግን? ፐርቼዝ አደረግን አይደል? ገዛ። ስንገዛ በስንት ነው የገዛ ነው? ይኸው 10 ዩኒት አት 32 አይደል? ጥሩ። ይኸው እመጣለሁ ልክ እንደቀደሙ ጁላይ 10 ላይ ይኸው መዘግባለሁ ቀኗን ዴቷን ፐርቼዝ 10 ዩኒት በ32 ብር። ስለዚህ ምን አደረገ? ከመጀመሪያው አሁን አፕዴት ማድረግ ስላለብኝ መጣና ኮስት ኦፍ ኢንዲንግ ኢንቬንተሪ ላይ ባላንስ ዩኒት ላይ
10 ዩኒት የመጀመሪያው የነበረችኝ በ30 ስንት ነች? 300 ዩኒት አለችኝ። ጥሩ። አሁን ደግሞ 10 ዩኒት በስንት ነው ያስገባሁት? የዚህ ዋጋቸው ዲፈር ስለሚያደርግ በ32 ስንት መጣ? 320። ስለዚህ አሁን ኮስት ኦፍ ኢንዲንግ ኢንቬንተሪያችን እናውቃለን አፕዴት ያደረግነው ማለት ነው። በዚህ መሰረት ጁላይ 11 ላይ ደግሞ ምን አደረግን? ሽያጭ አካሄድን። አሁን በደንብ ልብ ብላችሁ ጁላይ 11 ላይ ሴልስ አድርገናል። 12 ዩኒት በስንት? በ39 ነበር አይደል? ስለዚህ እሱን ስንመዘግብ ምን እናደርጋለን? ይኸው ጁላይ 11 ዴት ጻፍን። ሴልስ ሽያጭ አካሄደናል። 12 ዩኒት ነው አይደል የሚለው ቶታሉ ስንት ነው? 12 ዩኒት። ስለዚህ መጀመሪያ የገባ እቃ መጀመሪያ መሸጥ አለበት ሲለው የመጀመሪያ የገባው እቃ ብዛታችን ስንት ነው? እጃችን ላይ ቀር ኮስት ኦፍ ኢንዲንግ ኢንቬንተሪ ጋር 10 ነች አይደል? ኦኬ። ስለዚህ 10ን ወስዳለሁ በ30። ጥሩ። ቶታል የሸጥነው ስንት ነች? 12። ስለዚህ ሁለቷን ከማን ላይ ነው የምወስደው ማለት ነው? ከመቼ ገባው ላይ ነው? አዎ ከጁላይ ቴል ላይ ከገባው ላይ ነው የምንወስደው። ሁለቷን ዩኒት በስንት? በ32 ብር። ስለዚህ ዜሮ ዊል ቢ ስንት ይሆናል? እሷ 64 ትሆናለች። 10 ሲባዛ በ30 300 ይሆናል። ሁለቱን ስንደምር ስንት ይመጣል? እኩል ይሆናል አድርገን ያስቀምጥናል። 364 ትመጣለች። ስለዚህ አሁን ኮስት ኦፍ ኢንዲንግ ኢንቬንተሪያችን ምን ማድረግ አለብን? ከሸጠን በኋላም አፕዴት ማድረግ አለብን። ስንት ተሸጧል? 12 ተሸጧል አይደል? ስለዚህ ሁለቷ ከየት ነው የተሸጠችው? ከምን ላይ? ከጁላይ ቴል አይደል? 10 ሙሉ መጀመሪያ የነበረን ኢንቬንተሪ ቢጊኒንግ ኢንቬንተሪ ላይ የነበረው ሙሉ በሙሉ ተሸጦ ስላለቀ ነው ወደ ማን የመጣ ነው? ወደ ጁላይ ቴን ሽያጭ የመጣ ነው ማለት ነው። ስለዚህ ስንት ቀረም ማለት ነው? ኦልሬዲ ከጁላይ ቴን ላይ ሁለቷን ስለሸጥን 8ቷ በስንት? በ32 ዩኒት ስንት ይመጣል ማለት ነው? 256 ይመጣል ማለት ነው። ድጋሚ ጁላይ 22 ላይ ሽያጭ አካሄደናል። ስንት ዩኒት? 3 ዩኒት በ40 ብር። ስለዚህ እንዴት እንመዘግባለን ማለት ነው? ይኸው ዴት ላይ መጣው ጁላይ 22 ሽያጭ አካሄጃለሁ። 3 ዩኒት በስንት ብር ነው? ኦልሬዲ በ32 ብር። ስለዚህ ስናባዛው ስንት እናምጣለን? ኮስት ኦፍ ጉድ ሶልድ 96 ትመጣለች ማለት ነው። 3 ሸጥኩኝ ማለት ከነበረኝ ላይ ስንት ቀረኝ ማለት ነው? 8 ዩኒት አልነበረ? ስለዚህ ሲቀነስ 3 ስናደርግ ስንት ሆነ? 5 ዩኒት። 5 ዩኒት በዋጋው በ32 ስናደርገው ስንት ይመጣል? 160 ዩኒት ይመጣል ማለት ነው። ይህንን ከሰራን በኋላ አሁን ቀጣይ ደግሞ የምንሄደው ምንድነው ማለት ነው? ምን ይለናል? ጁላይ 30 ላይ ፐርቼዝ አድርጌያለሁ 10 ዩኒት በስንት? በ33 ብር ይለናል። ስለዚህ አፕዴት እናደርገዋለን። ይኸው ዴት ላይ ጁላይ 30 ብለናል። ፐርቼዝ 10 ዩኒት በ33 አይደል? አሁን ኮስት ኦፍ ኢንዲንግ ኢንቬንተሪያችን አፕዴት ስናደርግ ምን ይሆናል? ኦልሬዲ 5 ዩኒት በ32 ብር ያስገባሁት አለኝ። የቀረኝ 160 እሷን አመጣለሁ። ከዛስ አሁን ደግሞ 10 ዩኒት በስንት? በ33 ብር አምጥቻለሁ። which will be 330 ይመጣል። 330 ሲደመር 160 ሳረግ ስንት መጣ? 490። የኔ ኮስት ኦፍ ኢንዲንግ ኢንቬንተሪ ስንት ነው ብባል አሁን እዚህ ጋር ስንት ነው የምለው? 490 ይመጣል። አሁን ጥያቄው ላይ አይተን አስተውላችሁ ከሆነ ኮስት ኦፍ ጉድ ሶልድ የሚጠይቃቸውላ። ይህን ኮስት ኦፍ ጉድ ሶልድ ለማግኘት ምንድነው የምናደርገው? ይህን ከመጀመሪያው ጀምሮ የሰራውን ኮስት ኦፍ አንደር ኮስት ኦፍ ጉድ ሶልድ ያሉትን ቴብልስ መደመር 150 ሲደመር 364 ሲደመር 96 ስናረገው ስንት ይመጣል ማለት ነው? ኮስት ኦፍ ጉድ ሶልድ ዊል ቢ 610 ይመጣል። ይህን ካመጣን ሽያጩን ለማግኘት ምን ማድረግ ነው? ሲምፕሊ የተሰጣችሁን ጁላይ ዋን ላይ ያሉትን 5 ዩኒት በ35 ሲደመር ታደርጉና 12 ዩኒት በ39 ሲደመር ታደርጉና 3 ዩኒት በ40 አድርገን ሽያጮቹን በተሸጠበት ዋጋ ዩኒት ሴልስ ታይምስ ፕራይስ አይደለም ባረግ የምንሰራው ስናባዛው 763 ትመጣለች። ይሄንን በበለጠ ፓርት 1 ላይ ያየነው ወይም ፓርት 2 ላይ ያየነው ስለሆነ መለስ ብላችሁ ማየት ትችላላችሁ። ግሮስ ፕሮፊት ማለት ምን ማለት ነው ተባብለን ነበር። ግሮስ ፕሮፊት ማለት ሴልስ ማይነስ ኮስት ኦፍ ጉድ ሶልድ። ስለዚህ ምን እናደርጋለን? ከሴልስ ላይ 763 ሲቀነስ 610 ስናደርግ ምን አምጠን ግሮስ ፕሮፊት ዊል ቢ 153 መጣ ማለት ነው። ስለዚህ ምን አደረግን ማለት ነው? ሶስቱንም ታስኮች ጨረሰን ማለት ነው አንደር ፊፎ። ይህ ጥያቄ ግን ዋት ኢፍ ዌይትድ አቨሬጅስ ቢሰጥስ ቢሆን አቨሬጅ ከስሙ መረዳት እንደምንችለው አቨሬጅ ነው የምንወስደው። ስለዚህ ምንድነው ዌይትድ አቨሬጅ
ምንድነው ካለ ምንድነው አቬሬጅ ነው አፕዴት እያደረገ የምንመጣው። ትላንት የገባውን ፕላስ ዛሬ የገባውን አንድ ላይ አቬሬጅ እየወሰድን ነው የምንመጣው። በዚህ መሰረት እንጀምረው። ልክ እንደ ቅድሙ ቴብል እንውሰድለትና ዴት ኢንቬንት አክቲቪቲ ዩኒት ኮስት ኮስት ኦፍ ጉድ ሶልድ ብለን ቴብሏን ስሩልኝ መጀመሪያ። ከዛ ቢጊኒንግ ኢንቬንተሪ ላይ ያስገባ ነው ስንት ነው? 15 ዩኒት በ30። ስለዚህ 15 ዩኒት በ30 ስናደርገው ስንት መጣ? ኮስት ኦፍ ኢንዲንግ ኢንቬንተሪ ዊል ቢ ስንት መጣ? 450 መጣልን አይደል? ጥሩ። ቢጊኒንግ ኢንቬንተሪያችን ከጻፍን በኋላ ምን አደረግን? ጁላይ ዋን ላይ ሽያጭ አካሂዷል። በስንት? 5 ዩኒት በ35 ብር። ስለዚህ እሷን እንመዝግብ። እንደቀደሙ ዴት ላይ እንጽፋለን። ጁላይ ዋን ሽያጭ አካሂዷል 5 ዩኒት በስንት? በ30 ብር 150። ስለዚህ የቀረቻን ኢንቬንተሪ ስንት ነች? 10 ዩኒት በስንት? በ30 ሲሆን ስንት ይመጣል? 300 ዩኒት ይመጣል ማለት አሁን ነው። ጁላይ ቴል ላይ ልብ ብላችሁ እንድታዩ እንፈልጋለን። ጁላይ ቴል ላይ ምን አደረገ? ሽያጭ ፐርቼዝ አደረገ። ፐርቼዝ አደረገ ስንት ዩኒት? 10 ዩኒት በ32 ብር ይለናል። ስለዚህ ይህን ስንሰራ ምን መደረግ መቻል አለበት? ይኸው ይኸውላችሁ ጁላይ ቴል ላይ ፐርቼዝ አድርገል 10 ዩኒት በስንት ብር? በ32 ብር። ግን ዌትድ አቬሬጅ ምን ብለናል? አቬሬጅ ነው የምንወስደው ብለናል አለ። እቺን ያሳያችሁ ሁለቷን ቁጥሮች እንያዝና ስንት አለን? የመጀመሪያው ላይ ኦልሬዲ እጃችን ላይ ስንት ዩኒት አለን? 10 ዩኒት አለን። በስንት ነው? በ30 ነው ተባብለናል አይደል? አሁን ደግሞ ያስገባነው ስንት አለ? 10 ዩኒት በስንት? በ32። ጥሩ። ይህንን ያዙልኝና አሁን አቬሬጇ እንዴት እንደምትፈለግ ላሳያችሁ። አቬሬጅ ኮስት ዊል ቢ ስንት ይሆናል ማለት ነው? 10 ዩኒት ኦልሬዲ አለን በስንት? በ30 አይደል? ጥሩ። ሲደመር እናደርግና አሁን 10 ዩኒት ድጋሚ ጁላይ ቴል ሊያስገባ ነው በስንት ነው? በ32 ሲካፈል ብዛቱ ስንት ነው? 10 ዩኒት ያስገባ ነው አለ ሲደመር 10 ለቶታል ዩኒታቸው ማለት ነው። ስለዚህ ስንት ይመጣል? 31 አቬሬጅ መጣች ማለት ነው። ይህ አቬሬጅ ከመጣልን በኋላ ምን ማድረግ እንችላለን ማለት ነው? ኦልሬዲ ያለን ብዛት ስንት ነው? 10 ሲደመር 10 20 ነው። 20ዋን በአቬሬጅ ስታባዙት ስንት ይመጣል? 31 ወይም 31 ብለን የወሰነው 20 ሲባዛ በ31 620 ይመጣል ማለት ነው። ይህን ከመጣልን ቀጣዩ ምን ማድረግ ነው? ጁላይ 11 ላይ ሽያጭ አካሄጃለሁ ይለናል። ስንት ዩኒት? 12 ዩኒት። ስለዚህ 12 ዩኒቷን ምንድነው የሚደረገው ማለት ነው? ቀጥታ በስንት ዩኒት? በአቬሬጇ ነው የምትወሰደው። ስለዚህ 12 ዩኒት ይኸው ዩኒት አውት ላይ ይኸው 12 ዩኒት በ31 ስናደርገው ስንት መጣች? 372። የቀረንንስ በስንት ነው የምንወስደው? በአቬሬጁ ነው የሚወሰደው። 12 ሸጠናል። ስለዚህ ከ20 ላይ ስንት ቀረን ማለት ነው? 20 ሲቀነስ 12 8 8 ታይምስ 31 ስናደርገው ስንት ይመጣል? 248 ይመጣል። ጁላይ 22 ላይ ምን አደረገ? ድጋሚ ሽያጭ አካሂዷል። ስንት ነው? 3 ዩኒት አይደል? ስለዚህ ልክ እንመጣና አሁንም ቴብሏ ውስጥ እናደርጋለን። ጁላይ 22 ሴልስ አክቲቪቲ እንመዘግባለን። 3 ዩኒት በየትኛው ዋጋ? ይሄው ኦልሬዲ 31 አቬሬጅ ወስደን የለ በአቬሬጇ 31 ስናደርገው ስንት ይመጣል? 93 8 ሲቀነስ 3 ስናደርግ ስንት ነው ይቀራል? እጃችን ላይ የቀረውን ኢንቬንተሪ አፕዴት ማድረግ ስላለብን 8 ዩኒት ነበረኝ፣ 3ቱን ሸጥኩኝ። ስንት ይቀረኛል? 5 ታይምስ 31 ስናደርገው ስንት ይመጣል? 155 ይመጣል። ጁላይ 30 ላይ ምን አደረግን? ፐርቼዝ አድርገናል 10 ዩኒት በስንት? በ33። ልክ እንደ ቅድሙ አሁን ምን ማድረግ አለብን? አቬሬጅ መፈለግ አለብን አይደል? ኦልሬዲ 5 አለን። ስለዚህ ይሄን አቬሬጅ መስራት አለብን። ምንድነው እንደ ቅድሙ የምናደርገው? የነበረኝ ዩኒት ስንት ነው? 5 ዩኒት አለኝ በስንት? በ31 5 ሲባዛ በ31 ላል ሲደመር ከዛስ ድጋሚ ምን አለኝ? 10 ዩኒት አስገባው አይደል? 10 ሲባዛ በ33። ጥሩ። እነዚህ ሁለቱን ደምረን የምናመጣዋል ኦቨር ያስገባነው እቃ ብዛት በአጠቃላይ ስንት ነው? 5 ሲደመር 10 ስናደርገው ስንት ይመጣል? it will be 15 ይመጣልናል አይደል? ስለዚህ ስናካፍለው ስንት መጣልን? 32.33 አቬሬጅ መፈለግ ማለት ነው። ስለዚህ 15 ዩኒቷን በስንት ነው? በ32.33 ይሆናል። which will be ስንት ይሆናል? 485። ሶ ኮስት ኦፍ ኢንዲንግ ኢንቬንተሪያችን ስንት አመጣን? 485 አመጣን ማለት ነው።
ኮስት ኦፍ ጉድ ሶልድ ልክ እንደ ቅድሙ እንዳልኳችሁ በይኸው ሽያጮቹ ያካሄድነውን እያንዳንዱ መደመር 150 ሲደመር 372 ሲደመር 93 ስናደርግ ምን እናገኛለን? ኮስት ኦፍ ጉድ ሶልድ ይገኛል ማለት ነው። ኮስት ኦፍ ጉድ ሶልድ ካገኘን በኋላ ሴልስ ማለት ምንድን ነው? ኦልሬዲ የሸጣችሁትን ዩኒቷን በምን ማባዛት? በሴልስ። ስለዚህ ጁላይ ዋን ላይ ምን 5 ዩኒት በ35 5 ሲባዛ በ35 ሲደመር ጁላይ 11 ላይ ደግሞ ምን አድርገናል? ሸጠናል አይደል? በስንት 12 ዩኒት በ39 12 ታይምስ 39 ሲደመር ድጋሚ ሽያጭ አካሄደናል 3 ዩኒት በስንት በ40 ስለዚህ ሶስቱን ደመረን የምናመጣው there will be ሴልስ ይሆናል። ሽያጭ ማለት ዩኒት ታይምስ ሴልስ ፕራይስ ማለት ነው። ግሮስ ፕሮፊት ማለት ምን ተባብለናል? በተደጋጋሚ ወደ ፓርት 2 ተመልሳችሁ በደንብ ማየት ይቻላል። ይሄን ፓርት ግሮስ ፕሮፊት ማለት ምንድነው? ሴልስ ማይነስ ኮስት ኦፍ ጉድ ሶልድ ብለናል። ስለዚህ ስናቀናንሰው there will be ስንት ይመጣል ማለት ነው? 148 ይመጣል ማለት ነው። ይህን ይመስላል በዌትድ አቨሬጅ ቢጠየቅ ማለት ነው። ፋይናሊ ምን እንይ? አንደር ሊፎ። ሊፎ የፊፎ ተቃራኒ። ምክንያቱም ምንድነው? መጀመሪያ የገባ እቃ መጀመሪያ መሸጥ አለበት ነው የሊፎ አሰምሽን። በዚህ መሰረት እስቲ እንየው ይሄንን ጥያቄ ምን እናደርጋለን? እንደቀደሙ ዴት አክቲቪቲ ዩኒት ኮስት ዩኒት አውት እና ኮስት ኦፍ ጉድ ሶልድ ዲተርማይን የምናደርግበትን ከዛ ባላንስ ዩኒት ኮስት ኮስት ኦፍ ኢንዲንግ ኢንቬንተሪ ቢጊኒንግ ኢንቬንተሪያችንን እንጽፋለን። ዴት ቢጊኒንግ ኢንቬንተሪ አክቲቪቲ ኢንቬንተሪ ዩኒት 15 ኮስቱ ስንት ነው? 30። ስለዚህ 15 ሲባዛ በ30 450 ይመጣል። ጥሩ። ስለዚህ ባላንስ እና አሁን ምናር አፕዴት ማድረግ ስላለብን ይኸው እንመጣና ባላንስ ዩኒት ጋር 15 ዩኒት አለኝ በስንት በ30 ስለዚህ ስንት መጣልኝ? 450። ጁላይ ዋን ላይ ምን አድርገናል? ሽያጭ ያካሄደናል 5 ዩኒት በስንት በ35 ስለዚህ አሁን እሱን ምን እናደርጋለን? ዴት ላይ ምን መጣና እንመዘግባለን። ጁላይ ዋን ስንት ይኸው ሽያጭ ያካሄደናል ሴልስ 5 ዩኒት በስንት ነው ማለት ነው? የነበረን ኦልሬዲ ቢጊኒንግ ብቻ ስለሆነ በስንት ማለት ነው? በ30 ስለዚህ ኮስት ኦፍ ጉድ ሶልድ የተሸጠው ዋጋ ስንት ነው ማለት ነው? 150 ይመጣል ማለት ነው። ስለዚህ አምስቱ ተሸጠ ከነበረ ላይ ካልን ስንት ቀረን ማለት ነው? 10 ዩኒት 10ን በ30 ስናረጋ ስንት ትመጣለች? 300 ትመጣለች ማለት። ስለዚህ ኮስት ኦፍ ኢንዲንግ ኢንቬንተሪያችን አፕዴት እያደረግን መጣ። ጁላይ ቴል ላይ ምን አደረገ? ግዢ አካሄደ። 10 ዩኒት ግዢ አካሄዷል። በስንት በ32 ጥሩ። ይኸው ጁላይ ቴል ላይ እንመጣና ምን እናደርግ? ፐርቼስ 10 ዩኒት በ32 አካሄዷል ይለናል። ስለዚህ ምን መደረግ መቻል አለበት? አፕዴት ነው የምናደርገው አይደል? ስለዚህ እንመጣለን ምን እናደርጋለን? መጀመሪያ ኦልሬዲ 10 ዩኒት ነበረኝ 10 ዩኒት ታይምስ 30 እንለዋለን 300 ኦልሬዲ መጥቷል። አሁን ደግሞ ስንት ነው ያካሄድ ነው? 10 ዩኒት በስንት በ32 320። አሁን ልብ ብላችሁ እንድታስተውሱልኝ ፈልገው ፊፎ ቢሆን ምንድነው መጀመሪያ የገባ እቃ ምን ማድረግ መጀመሪያ መሸጥ አለበት። አንደር ሊፎ ግን ምንድነው መጨረሻ የገባ እቃ ምን ይደረግ መጀመሪያ ተሸጦ ሲያልቅ ነው ወደ ቀጣዩ የሚሄደው። ስለዚህ በዚህ መሰረት ምንድነው አሁን ሴልስ ሳካሄድ መጀመሪያ ተሸጦ ማለቅ ያለበት የትኛው ላይ ያለው? ጁላይ ቴል ላይ ያለው ነው ማለት ነው። ጥሩ። በዚህ መሰረት ጁላይ ሌቭል ላይ ምን አለን? ሽያጭ አካሄዷል። ስንት? 12 ዩኒት። ስለዚህ እሱን እንመዝግብ። ይኸው 12 ዩኒቷ መጀመሪያ ምን ብያችኋለሁ? ሊፎ ምንድነው ትላንት የገባ እቃ ተሸጦ ሲያልቅ ነው ወደ ቀጣዩ የሚሄደው። ስለዚህ በዛ መሰረት መጀመሪያ መሸጥ ያለባቸው የትኞቹ ናቸው? ጁላይ ቴል ላይ ያሉት ጁላይ ቴል ላይ ያሉት። ስለዚህ ሙሉ በሙሉ 10ሩን እንወስዳለን። በስንት ብር? በ32 ብር። ስለዚህ አሁን አለቀ አይደል? ስለዚህ ወደ ቀጣዩ ስንሄድ ሁለቷ ዩኒት ከማን ላይ እንወስዳለን ማለት ነው? ከቢጊኒንግ ኢንቬንተሪ ላይ ካስገባ ነው። በስንት? በ30። ስለዚህ ስንት ይመጣል ማለት ነው? ሁለቱን ስንደምረው 380 ይመጣል ነው። ስለዚህ የሚቀረን እቃ ከየትኛው ነው ከተባለ ከየትኛው ነው? ከቢጊኒንግ ኢንቬንተሪዋ ላይ። ስለዚህ ስንት ይሆናል? 8 ዩኒት ታይምስ 30 ስንት ይሆናል ማለት ነው? 240። በቀላሉ ዛሬ ሌትስ ሴይ ሮብ ነው ብላችሁ ሰዱት። ሮብ ከዛ ማክሰኞ አለን። እሺ ስለዚህ ያው ሊፎ የሚያስበው ሮብ የገባ እቃ ሲያልቅ ነው ወዴት መሄድ የምትችለው?
ወደ ማክሰኞ መሄድ የምትችለው? መጀመሪያ ሮብ መጀመሪያ ያስገባውን እቃ ጨርሰው ከዛ በኋላ ወደ ማን ትሄዳለህ? ወደ ማክሰኞ። እሱ ሲያልቅስ ወደ ማን? ወደ ሰኞ ትሄዳለህ። ስለዚህ ባክዋርድስ ነው። መጀመሪያ የገባ አዲስ ያስገባውን እቃ ሽጠውና ከዛ ነው ወደ አደረው መሄድ የምትችለው ነው ሊፎ አሰምሽን ማለት ነው። ስለዚህ በዚህ መሰረት ስምንቷ ዩኒት ከየትኛው ትቀራለች ማለት ነው? ከቢጊኒንጓ ላይ ነች ማለት ነው። ስለዚህ 8 ታይምስ 30 240 ይመጣል ማለት ነው። ይህንን ካልን ጁላይ 22 ላይ ደግሞ ምን አድርጋል? ሽያጭ አካሄደናል። ስንት ዩኒት? 3 ዩኒት አይደል? ስለዚህ እንመጣና ዴት ላይ ጁላይ 22 እንላለን። ይኸው ዩኒት አውት ላይ 3 ዩኒት አለኝ። በስንት? በ30 አይደል? ጥሩ በ30 3። ስለዚህ ስናባዛ ስንት ይመጣል? ኮስት ኦፍ ጉድ 90 ይመጣልና ስለዚህ ከነበረን 8 ዩኒት ላይ 3 ዩኒት ሸጥን። ስንት ቀረን ማለት ነው? 5 ዩኒት ቀረን ማለት 5 ታይምስ 30 ስንት ይሆናል? ፊልቢ 150 ይሆናል ማለት ነው። ይህንን ካልን ስለዚህ ምን ቀረን? ጁላይ 30 ላይ ፐርቼዝ ያደረግነው 10 ዩኒት በስንት ማለት ነው? በ33። ስለዚህ አፕዴት እናደርጋለን። ኮስት ኦፍ ኢንዲንግ ኢንቬንተሪያችን እንመጣና ይኸው ጁላይ 30 ፐርቼዝ አድርገናል። ዩኒት ላይ 10 በ33 5 ዩኒት ኦልሬዲ የነበረችኝ ያለች 30 እሷ እንዳለች እናስቀምጣለን። 10 ዩኒት አሁን በስንት ገዝተናል? በ33 330 ይመጣል። ሁለቱን ስደምሩ ስንት ይመጣል? 480። ስለዚህ ኮስት ኦፍ ኢንዲንግ ኢንቬንተሪያችሁ ስንት መጣ ብትባሉ 480። ኮስት ኦፍ ጉድ ሶልድ ስንት መጣ ብትባሉ ምን ማድረግ? 150 ሲደመር 380 ሲደመር 90 አድርጎ መደመር ማለት ነው። ስለዚህ ስንት ይመጣል ማለት ነው? 620 ይመጣልናል ማለት ነው። ልክ በቅድሙ መሰረት ግሮስ ፕሮፊት ለማግኘት ምን ማድረግ ነው? መጀመሪያ ሴልስን ካልኩሌት። ሽያጭ ማለት ምን ተባብለናል? በተደጋጋሚ ዩኒት ታይምስ ሴልስ አይደል? ስለዚህ ዩኒታችን ሽያጮቻችን በሙሉ መደመር ማለት ነው። 5 ሲባዛ በ35 ሲደመር 12 ሲባዛ በ39 ሲደመር 3 ሲባዛ በ40 አድርገን ስናመጣ እናገኛለን ሴልስ እናገኛለን። ስለዚህ ግሮስ ፕሮፊት ማለት ሴልስ ማይነስ ኮስት ኦፍ ጉድ ሶልድ አድርገን 143 ይመጣላችኋል ማለት ነው። ይህንን ይመስላል ማለት ነው። ስለዚህ ይህንን በደንብ አድርጋችሁ ከሰራችሁት ተመሳሳይ ጥያቄዎች ቢመጡ አይከብዷችሁም ማለት ነው። ከተመቻችሁ ላይክ፣ ሰብስክራይብ እንዳይረሳ። በቀጣይ ፓርቶች ላይ ሲኦሲ እና ሲኦሲ ፕሮጀክቶችን ብቻ የምናይ ይሆናል። መልካም ሳምንት።